ቦታ በዚህ ርዕስ የምንከፋፈለው ደግሜ እላለሁ ማን ወዳለ ቦታ ደርሳለን። ዘፍጥረት ምዕራፍ 22 ላይ ከአንድ ጀምሮ ያለው አብረን እናነባለን። በዘፍጥረት ምዕራፍ 22 ላይ ሀሳቡ ያለው ከነዚህ ነገሮች በኋላ እግዚአብሔር አብርሃምን ፈተነው እንዲህም አለውና አብርሃም ሆይ አለው። አብርሃምን ነው አለ የምትወደው አንድ ልጅህን ይስሐቅን ይዘህ ወደ ሞሪያ ምድር ሂድ፣ እኔ በምነግርህ በአንድ ተራራ ላይ በዚያ መስዋዕት አድርገህ ሰዋው አለ። አብርሃም በማለዳ ተነስቶ አህያውን ጫነ፣ ሁለቱም ሎሌዎቹ ልጁን ይስሐቅን ከእነርሱ ጋር ወሰደ፣ እንጨትንም ለመስዋዕት ሰነጠቀ። ተነስቶ እግዚአብሔር ወዳለው ቦታ ሄደ። ሦስተኛው ቀን አብርሃም ዓይኑን አነሳና ቦታው ከሩቅ አየ። አብርሃም ሎሌዎቹን አላቸው፣ አህያውን ይዛችሁ ከዚህ ቆዩ፣ እኔና ልጄ በዚያ ሄደን እንሰግዳለን፣ ወደ እናንተም እንመለሳለን። አብርሃም የመስዋዕቱን እንጨት አንስቶ ለልጁ ለይስሐቅ አሸከመው። እርሱም እሳቱና ቢላዋ በእጁ ይዞ ሁለቱም አብረው ሄዱ። ይስሐቅም አባቱን አብርሃምን ተናገረው፣ አባቴ ሆይ አለ። እርሱ እነሆኝ አለ። እሳቱና እንጨቱ ይኸው አለ። የመስዋዕቱ በግ ግን ወዴት ነው አለ። አብርሃም ልጄ ሆይ የመስዋዕቱን በግ እግዚአብሔር ምን ያደርጋል? ያዘጋጃል አለ። ሁለቱም አብረው ሄዱ። እግዚአብሔር ወዳለ ቦታ ደረሱ። አብርሃም በዚያ መሠዊያ ሠራ፣ እንዲህም እንጨትንም ረበረበ። ልጁን ይስሐቅን አስሮ በመሠዊያ በእንጨት ላይ አጋደመው። አብርሃም እጁን ዘረጋ፣ ልጁንም ያርድ ዘንድ ቢላዋ አነሳ። እግዚአብሔር መልአክም ከሰማይ ጠራና አብርሃም አብርሃም ሆይ አብርሃም አለው። እርሱም እነሆኝ አለ። እርሱም በብላቴናው ላይ እጅህን አትዘርጋ፣ አንዳችም አታድርግበት፣ አንድ ልጅህን ለእኔ አልከለከልክምና እግዚአብሔርን የምትፈራ እንደሆነ አሁን አውቄአለሁ አለ። አብርሃምም ዓይኑን አነሳና በኋላም እነሆ በአንድ በግ በዱር ውስጥ ቀንዶቹ በዕፀ ሳቤቅ ተይዞ አየ። አብርሃምም ሄዶ በጉንም ወሰደው፣ በልጁ ፈንታ መስዋዕት አድርጎ ሰዋው። አብርሃም ያንን ቦታ ያዕቆብ ብሎ ጠራው። እስከ ዛሬ ድረስ በእግዚአብሔር ተራራ ይታያል ይባላል። እግዚአብሔርን መልአክ አብርሃምን ከሰማይ ሁለተኛ ጊዜ ጠራውና እንዲህም አለው፣ እግዚአብሔር በራሴ ማለ ይላል፣ ይህን ነገር አድርገሃልና አንድ ልጅንም አልከለከልክምና በእውነት በረከትን እባርካለሁ፣ ዘርህን እንደ ሰማይ ከዋክብት እና በባህር ዳር እንዳለ አሸዋ አበዛዋለሁ። ዘርህን የጠላቶችን ደጅ ይወርሳል፣ የምድር አሕዛብ ሁሉ በዘርህ ይባረካሉ። ቃሌን ሰምተሃልና ይላል ጌታ ይባረክ። ምን ሰምተሃልና ተናገር ውስጥ ሁላችሁም የዘፍጥረት ምዕራፍ 12 ላይ ተለይተህልኝ ውጣ ሲለው የወጣበት ነው። እንደምታውቁት የአብርሃም ሁለቱ በረከቶች በጣም የሚለዩ ናቸው። ከኔ ጋር ናቸው አለ ከኔ ጋር ናቸው። የአብርሃም ስንቱ በረከቶች? ሁለቱ በረከቶች። በተለይ በዘፍጥረት ምዕራፍ 12 ላይ ተለይተህ ውጣ ሲለው ተለይቶ ከወጣ በኋላ እግዚአብሔር እንዴት እንደባረከው እባርካለሁ፣ ዘርን አበዛለሁ፣ ዘር የጠላቶች ልጅ ይወርሳል የሚባለው ተከትሎ ደግሞ የምዕራፍ 22 ላይ ያለው ልጅህን ሰዋልኝ ሲለው በመታዘዙ ምክንያት ሊሰዋ ሲሄድ የባረከው በረከት። ሌሎችም አሉ። በእርግጥ ከሁሉ በላይ እነዚህ ውሳኔ የሚጠይቁ ነገሮች ናቸው። በነፍሱ ላይ በሕይወቱ ላይ ያኛው የተለይተልኝ ውጣ ነው፣ ይኸኛው ደግሞ ሰዋልኝ። ሁለቱም ዋጋ የሚያስከፍሉ ናቸው። ታዞ ነው የወጣው። አብርሃም ወዳለ ቦታ ለምን ደረሰ? እንዴት ደረሰ? የሚለው 4 ነጥቦች እናያለን። ጌታ ይባረካል። እግዚአብሔር ወዳለ ቦታ ለመድረስ ከኛ ምን ይጠበቃል? እውነት ነው፣ እንደርሳለን። ያወዛወዘን እግዚአብሔር ከኛ ጋር ነው፣ እንደርሳለን ብለን ልንዘምር እንችላለን። ግን ለመድረስ ለመድረስ መልኳን ይጋር ድጋሙና መልኳን ይጋር እጃችሁ ከፈሩና ለመድረስ መልኳን ይጋር እግዚአብሔር ወዳለ ቦታ ለመድረስ ከኔ የሚጠበቅ ነገር አለ። ስለዚህ እግዚአብሔር ወዳለ ቦታ ለመድረስ ምን ማድረግ አለብን? በዘፍጥረት ምዕራፍ 12 ላይ እንደምናየው ተለይተንለት መውጣት አለብን። አሜን። እግዚአብሔር በሏ ሲተለይቼ እወጣለሁ። 4 እና 5 ነገሮች ነው ቶሎ ብዬ የምናገረው። የመጀመሪያው ዘፍጥረት ምዕራፍ 12 ላይ እኔ ወደ ማሳይ ምድር ከአባት ቤት እንደገና ከዘር ከሀገር ሶስቱ ከባሮች ናቸው። ሰው ሀገሩን ቤተሰቡን ትቶ እንዴት ይወጣል? ተለይተልኝ ውጣ ሲለው ተለይቶ መውጣቱ ነው። አብርሃም እግዚአብሔር ወዳለ ቦታ
ዝፍ አርጎ በእግዚአብሔር ላይ ይጥላሉ። በቃ ይሄን አልፈጸመም፣ አልተተናግሮኛል፣ ትንቢት መጥቷል፣ ዘገየብኝ፣ አልፈጸመም እንላለን። እግዚአብሔር በቃሎቹ የታመነ አምላክ ነው። እጃችሁ ከፍ አድርጉና እግዚአብሔር ታማኝ ነው። እንደውም እኮ የአብርሃም አለመታመን የእግዚአብሔር ታማኝነትን አልቀየረም ማለት ነው። አልታመንም እኮ አብርሃም። የአብርሃም አለመታመን ከሳራ ከሚስቱ አልፎ በአጋር እስማኤልን መውለዱ የእግዚአብሔር ታማኝነትን አላስቀረም። ተመልከቱ፣ ይሄ ምንድን ነው? የእግዚአብሔር ታማኝነት የምታዩበት ነው። ስለዚህ ተለይተህልኝ ውጣ ሲለው መውጣቱ እንዲደርስ አድርጎታል። ሁለተኛ ከኛ የሚጠበቀው ምንድን ነው? እግዚአብሔር ወዳለ ቦታ ለመድረስ ጌታ የተባረከ ነው። እግዚአብሔር ወዳለ ቦታ ለመድረስ ከኛ የሚጠበቀው ነገር መታዘዝ ነው። ለማን? ለእግዚአብሔር፣ ለድምፁ፣ ለእግዚአብሔር ቃል ምላሽ መስጠት። እስኪ ለድምፅ ምላሽ ታለ ወገን አልሰማኋችሁም? በነገራችን መታዘዝ ሲባል ስሰብክ ቀላል ሊሆን ይችላል፣ ስሰሙ ቀላል ሊሆን ይችላል። ወደ ህይወታችን ሲመጣ ከባድ ነው። መታዘዝ የሚለው ነገር ህይወታችን መስዋዕትነትን ይጠይቃል። ለእግዚአብሔር መታዘዝ መስዋዕትነትን ይጠይቃል። ራስን መስበቃ መግደል ነው የሚጠይቀው። ምክንያቱም ስትታዘዙ የእናንተ ነገር ትተዋላችሁ፣ ወደ እግዚአብሔር ሀሳብ ትመጡ። ስለዚህ ምንድን ያደረገው አብርሃም ሲታዘዝለት ለእግዚአብሔር ሀገሩን የመልቀቅ አባቱን የመልቀቅ እናቱን የመተው ቤተሰቦቹን የመተው ይህን ሁሉ ትቶ ተለይቶ ሲወጣ የመታዘዙ ነገር ታያላችሁ። መታዘዝ ማለት የምንፈልገውን ነገር ማድረግ ሳይሆን የሚፈልገው ነገር ማድረግ ነው። ጌታ ይባረክ። ለምሳሌ አሁን ዛሬ እኔ ምን እንላለን? ወጥቼ የሆነ ዕቃ ገዛለሁ የሆነ ሀገር ሄዳ ስትሉ መንፈስ ከዘሙ አትውጣ ወይ አትውጪ ሲል መቀመጥ በራሱ ምንድን ነው? ወደ አለ ቦታ ለመድረስ ምክንያት ይሆናል። እግዚአብሔር ታዘዙ ሲለን በቃ መስዋዕትነት ይጠይቃል። ለዚህ ነው ኤልያስ ከታዘዙለት ሰዎች አንዱ ነው። ተሸሸግ ሲለው ምን ይሆናል? አረ ተናገሩ። ሲሸሸጋል በሉ ሲ ተገለጥ ሲሉ ምን ይሆናል? ይገለጣል። መታዘዝ ነው። ተመልከቱ። ግባ ስትባሉ ግቡ። አንድ ጊዜ የሆነች ከአንድ ዓመት በፊት ነው እና ብሩኬ እህታችን ብሩኬ ናትና መታችና እኛ ገጽ ላይ 3 ቀን 2 ቀን ፊቴን ፈልግ ይላል አለች። ከዛ በቃ ፊቴን ፈልግ ነው ያለ እግዚአብሔር እና በአገልግሎት በምን ወደሆነ እሷ አላስተዋለች መቼም